አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልውልኒ ውእቱ ለዓለም። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎቹም መካከል አከብረዋለሁ። የዳዊት መዝሙር 108 ቁጥር 30 ሥላሴ ሕያው በሆነ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም የተመሰረተች ናት። በደም የመሰረታት ናት። ራሷ ጉልላቷ ራሱ ባለቤቱ፣ መሰረቷ ራሱ ባለቤቱ፣ የመንግሥተ ሰማያት መክፈቻ ቁልፍ የሰጣቸው ቅዱሳን አባቶችን ያስቀመጠባት ይችን ሃይማኖት ነው የምንከተለው አባቶች፣ ወንድሞች፣ እናቶች። ስለዚህ በዚህ ሕይወታችን ውስጥ የምናደርገውን ነገር ሁሉ እንደ እግዚአብሔር ፈቃድ ለማድረግ ይገባናልና እኔና እናንተ የተጠየቅነው ሌላ ነገር የለም። ከተጣላችሁ ታረቁ ነው የተባልነው። ንስሐ ግቡ የእግዚአብሔር መንግሥት ቀርባለች ነው የተባልነው። ኃጢአታችሁን ተናዘዙ፣ ቅረቡ፣ ወደ እኔ ቅረቡ እኔም አበራላችኋለሁ ይላል። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ይሄንን ነው፣ ይሄንን እንድናደርግ ብቻ ነው የታዘዝነው። እንግዲህ መልካም ፍሬ አድርጉ። መልካም ፍሬ የሚያፈራ ዛፍ አይደርቅም፣ አይቆልግም፣ አይቆረጥም። መልካም ፍሬ የማያፈራው ዛፍ ስር ግን ምሳር ተቀምጧል። ይቆረጣል፣ ይደርቃል፣ ይቆልጋል፣ በመጨረሻም ወደ እሳት ውስጥ ይጥሉታል። እኛም ይሄ ነው ሕይወታችን። እግዚአብሔር ያዘዘንን ቅድስት ቤተ ክርስቲያን ያስተማረችንን እንደ አባቶቻችን ጸንተን እስካልጠበቅን ጊዜ ድረስ ለእግዚአብሔር ሕግ እስካልተገዛን ጊዜ ድረስ ፍሬ አልባዎች ስለሆንን ምሳር ከስራችን ተቀምጧልና ያ ምሳር ይቆርጠናል ወገኖች። ያ ምሳር የቆረጠው ደግሞ ይደርቃል፣ ይቆልጋል። ስለዚህ ከኔና ከእናንተ ሃይማኖታዊ ፍሬ ያስፈልጋል። አሁን በሰይፍ መውደቅ አይደለም። አሁን በራብ መራብ አይደለም። አሁን መጠማት ብቻ አይደለም። አሁን እግዚአብሔር የሚፈልገው እኔና እናንተን ነው። ንስሐ እንድንገባ፣ ፊታችንን ወደ እሱ እንድናዞር፣ ሥጋ ወደሙ ተቀብለን በሥጋውና በደሙ ታትመን በፍቅር እንድንመላለስ ብቻ ነው የተጠራ ነው። ይሄ ነው ቀላሉ ነገር። እንግዲህ አለ ቅዱስ ጳውሎስ ቅድም እንዳነሳ ነው በገላትያ ላይ በተላከው መልእክቱ ምን አለ? የመንፈስ ፍሬ ይሄ ነው አለ። ሰላም፣ ፍቅር፣ የዋህነት፣ ራስን መግዛት፣ ጭምትነት እያለ ነገረን። ዛሬ ከኔና ከእናንተ የሚጠበቀው ራስን መግዛት ብቻ ነው። በመንፈሳዊ ሕይወት ራስን መግዛት ነው። የመንፈስ ፍሬ ይሄ ነው። ሰላም፣ ፍቅር፣ የዋህነት፣ ራስን መግዛት፣ ጭምትነት ነው። እና እኔና እናንተ ዛሬ ምን አድርገናል? ምን ሰርተናል? ዛሬ ማታ ስንገባ ስለዋልንበት፣ ስላረፈድንበት፣ ስለተናገርነው፣ ስለሰራነው ቁጭ ብለን ማየት አለብን ራሳችንን። ምን ደስ የሚያሰኝ ስራ ሰራለ እግዚአብሔር? ዛሬ በውሎዬ ማንን መስዬ ነው የዋልኩት? እግዚአብሔርን ፈቃድ ነው ያደረግኩት ወይስ የሥጋዬን ፈቃድ ነው ያደረግኩት? ከሥጋዬ ፈቃድ ደግሞ እግዚአብሔር የማይወደው ምንድን ነው ያደረግኩት ብለን ራሳችንን ልንመረምር ይገባናል ወገኖች። ራሳችንን ልንፈትሽ ይገባናል። እንግዲህ አባቶቻችን ይህንን ዓለም በእንዲህ አይነት መልኩ ተዋግተው ክርስትናን ለእኔና ለእናንተ አድርሰዋል። ቅዱስ ጊዮርጊስ ጳውሎስ እንደተናገረ ለሞት እንኳን የተዘጋጀሁ ነኝ አለ። አያችሁ፣ ለስሙ ለመሞት ዝግጁ ነኝ፣ ሞትን አልፈራውም አለ። አይደለም እስራት፣ አይደለም መከራ፣ አይደለም ስቃይ፣ እኔ ለሞት እንኳን በስሙ ለመሞት ዝግጁ ነኝ። አባቶቻችን እንደዚህ ብለው ነው ሃይማኖታቸውን የመሰከሩት። እኛ እንዴት ነው የምንመሰክረው? እኛ እንዴት ነው ስለ ክርስቶስ የተዘጋጀ ነው? ንስሐ ለመግባት እኮ ነው ያቃተን። ከክፉ ስራ መራቅ እኮ ነው ያቃተን።
ቀላሉ ነገር ነው እንደ ድንጋይ እየከበደ ከሐሜት፣ ከአሉባልታ፣ ከክፋት፣ ከተንኮል፣ ከምቀኝነት፣ ከመለያየት፣ ከዘረኝነት ይሄን እግዚአብሔር የማይፈልገውን ነገር እያደረግን ነው እኮ እየተመላለስን ያለ ነው። እውነት ባላት ቤተ ክርስቲያን ውስጥ እንዲህ ቆመናል። ነቢየ እግዚአብሔር ኤርምያስ ሲናገር እንደዚህ አለ። በሐሰት ቃል ታምናችሁ በሐሰት እየመሰከራችሁ ሰው እየገደላችሁ የሰው ደም እያፈሰሳችሁ ጣዖት እያመለካችሁ እያሟረታችሁ በሟርት በጥንቆላ የሆናችሁ ወደዚህ ቤት ትመጣላችሁ፣ በዚህ አውደ ምሕረት ላይ ትመላለሳላችሁ። ይሄ ቤት የእግዚአብሔር ቤተ መቅደስ ነው። ይሄ ቤት እግዚአብሔር በደሙ ያደረገው ቤት ነው። ስለዚህ በሐሰት ቃል ታምናችሁ ሐሰት እየመሰከራችሁ እንደ ንጹሕ ሰው አለ። እንደምን ሰው? እንደ ንጹሕ ሰው በቤቱና በመቅደሱ ትመላለሳላችሁ ይለናል። እውነት ከዚህ ውስጥ እኛ አለንበት ወይስ የለንበትም? የግድ ሰው መግደል ማለት እኮ ሰይፍ ይዞ ጦር ሰቆ ጠመንጃ ቀባብሎ ተኩሶ ብቻ ሳይሆን ሰውን ወንድምን ቢሳሳት ፊት ለፊት ቁጭ አድርገህ ንገረው፣ አንዴ ሁለቴ ንገረው። እምቢ ካለ ለቤተ ክርስቲያን ነግረህ ተለይ ተብሎ የተባለው እኛ ምንም ነገር እውነት ይሁን ሐሰት ሳናውቅ የሰው ሥጋ እየበላን በሐሜት ቢላዋ የሰው ደም እየጠጣን በሐሜት እግዚአብሔር ይቅር ይበለኝና እያልን የሰው ደም እየጠጣን የሰው ሥጋ እያላመጥን እኛ የተፈቀደልን ደም ስለኔና ስለናንተ ኃጢአት በመስቀል ላይ የፈሰሰውን ደሙን ስለኔና ስለናንተ ኃጢአት በመስቀል ላይ የተቆረሰው ሥጋውን ተፈቅዶልን ያለውን ትተን እርም ነው የተባልነውን ነገር እየበላንና እየጠጣን እንደ ንጹሕ ሰው እዚህ ቤት እንመጣለን። በሐሰት ቃል መስክረን በሐሰት ከሰን የሰው ሕይወት አበላሽተን እዚህ ቤት እንመጣለን። ሟርተኞችና ጠንቋዮች ጋር ኅብረት ፈጥረን እዚህ ቤት እንመጣለን። የሰው ገንዘብ ሰርቀን የሰው ገንዘብ ነጥቀን የሰራተኛ ደሞዝ ቀምተን የድሆችን እንባ አስፈስሰን ወደዚህ ቤት እንመጣለን። በአሉባልታ በሐሜት እየተማማን እየተበላለን እንመጣለን። ነፍስ ከመግደል በምን ይተናነሳል ወገኖች? ስለዚህ ይሄ ቤት የእግዚአብሔር ቤተ መቅደስ ነው። ወደዚህ የሚመጡ ሰዎች ከዚህ የጸዱ መሆን አለባቸው። ለወንድሞቻቸው መልካም የሚያስቡ፣ ባራጣ የማያበድሩ፣ ጉቦ የማይበሉ፣ ቂም የሌላቸው፣ በበቀል ያልተዘጋጁ። እግዚአብሔር በቀለኛ አምላክ አይደለም፣ መሐሪ ነውና። እግዚአብሔር ቂመኛ አይደለም፣ መሐሪ ነውና። እግዚአብሔር ፍቅር ነውና በጥላቻ ልንመጣ አልተፈቀደልንም። ስለዚህ እኔና እናንተ የት ጋር ያለ ነው? የምንመጣባት ቤተ መቅደስ የእግዚአብሔር ቤተ መቅደስ ናት። በሐሰት ቃል የማንታመንበት፣ ሐሰት የማንመሰክር፣ የሰው ገንዘብ የማንቀማ፣ በሰው ላይ በሐሰት የማንመሰክር፣ በሐሰት የማንከስ፣ እንዲህ ነው። ይህ ቤት የእግዚአብሔር ቤተ መቅደስ ነው አለ ነቢዩ። በዚህ በእግዚአብሔር ቤተ መቅደስ ውስጥ እንዴት እንኖር? እግዚአብሔርን እንዴት ደስ እናሰኘው? እባካችሁ ወገኖቼ፣ ዘመኑ እንደምታዩት ያለቀ ነው፣ የደቀቀ ነው። በወንጌል የተነገረው በኩልታዊ ኢየሱስ የተነገረው ይኸው እየተፈጸመ ነው። የቀረ ነገር የለም። እኔና እናንተ እኮ በዛ ዘመን ኖህ በነበረበት ዘመን 77 ቫቲካን ሲነሳ ኖህ መርከብ ሊሰራ ሲነሳ ረተው እግዚአብሔር ተቆጥቷል ሊያጠፋን ነው ሲላቸው አልሰሙትም። መርከቡን ሲሰራ
እንግዲህ በማይ ውሃ ሊያጠፋ ነውና እግዚአብሔር ዓለምን ተቆጥቷልና እንግዲህ እንዲህ ብላችኋል። እግዚአብሔር እንዳዘዘ መርከብ እሰራለሁ ብሎ ሲነሳ ለስንት ዓመት ነው? መቼ ነው የሚያጠፋን ለመሆኑ ብለው ነው የጠየቁት። ጥፋቱ የሚመጣው መቼ ነው ጠየቁት። ዘመኑን ነገራቸው። እሱማ ረጅም ነው፣ ገና ይቀረናል፣ እንጨፍር፣ 1 ዓመት 10 ዓመት